ደጃቸው ላይ ሲደርስ አንኳኳውና ወረመና ሜቢሻኑ ከና ስላቸው እነሱም እንግዳ ውሃ ጠይቆ ውሃ አይሰጥም፣ ውሃ ተጠይቆ ወተት ነው የምሰጠው ብሎ ወተቱን በሞቅ ፈገግታ ይዞልኝ መጡ። እኔም ተቀበልኳቸውና ወተቴን እየጠጣው ከዛ በኋላ እነሱም በርቺና ሀገርሽንና ባህልሽን ለዓለም አሳውቂ ብሎ መረቁኝ። መን ኦሮሞ ቢሻን ኑጋ ፈተኑ አነነ ማከና እስንስ ሞ ዳሎኒ ቦሪ አኩማ ከነቲ ኡመን ኦሮሞ አዳ ቀቡ ከነ አፉፍተኑ እተከፉፍተን በርባና ኑጅራዳ ጂዳ እንጎጊና ወሊን ተኮስና ታሲሱ ኡመት ኦሮሞ ተኮኑ ፈታሲሱ ዋቀዮ ስንዱ ከና ፈጅራቱን ጀዳ አሜን። እንዲህ ብሎ ከመረቁኝ በኋላ እኔም ጉዞዬን ቀጠልኩ። እንግዲህ ኢትዮጵያ ከከተማው ቤት ስንጀምር የኮሪደሩ ልማት የከተማው ጽዳት በጣም ልብን ይማርካል። ኑሪ በፍቅር ትንፋሼ ነውና ያንቺ ለመላሜ ኢትዮጵያ የወርቅ መገኛ፣ የቡና መገኛ እንዲሁም የአለባበስ ስነ ስርዓታችን እጅግ የሚያምርና ሌሎችን የሚማርክ ነው። ያንቺ ለመላሜ ኢትዮጵያ ከ80 በላይ ብሔር ብሔረሰቦች የሚኖሩባት የተለያየ ቋንቋ የሚናገርባትና የተለያየ ባህል የሚታይባት ሀገር ነች። እንዲሁም ለረጅም ዓመታት በገዳ ሲስተም ስትተዳደር ቆይታለች። ትንፋሼ ነውና ያንቺ ለመላሜ እንግዲህ ካለን የቱሪዝም ሀብት አንፃር ዛሬ ያሳያችሁ በጣም ጥቂቱን ነው። ወደፊት ደግሞ እኔን አምናችሁብኝ ኢትዮጵያን ከሰጣችሁኝ ከዚህ በላይ ሀገሬን ለማሳወቅ ለዓለም ማሳየት እችላለሁ። በጣም አመሰግናለሁ።